የምነግራችሁ ማንም ሰው ፍቅር ወደ የምትጋበት ነገር አንድ እኔ ኪድዬ ጌጅ ሲሻፍድ አስቤው ጧት ተነስቼ ቤቤ ልውደድ እንደ ብዬ ሀና ምናምን ብዬ አይደለም ሆን ጅስ ጋር ብሌሽ ውጭ ለዛ ነው እየነገርኩህ ያለሁት። ኮንሲኩዌንስ አለው ፍቅር ምንም ኮንሲኩዌንስ የለውም። ነገ እሺ በቃ ሰው ይጋባል ሰው ይፋታል። ኦኬ አሁን ጥያቄ ሁለተኛውን ጥያቄ ልጠይቅ። እሷ እያለች ሳትወጣ የእድሜ ጋፕስ ላይ በምን ታምናለህ? እሱ ልጠይቅ ትሆን አንተ አባቴ ታሰቡን ላታፋታው ነው። የእድሜ ጋፕ አሁን እቺ ልጅ ለምሳሌ 2 ዓመቷ ነው ሌሴሽን አሁን እቺ ልጅ ዴት ሳደርጋት እነግራታለሁ። አይ በጣም እድሜ ጋፕ አለን ይቅርብሽ ምናምን ስላት ነው እና እሷ ዴት ማድረግ የለባችሁም ብዬ ነው የማስበው። ደሱም ሴ ዋይ ለምን እንደሆነ ታውቃለህ? እሷ ገና ውስጥ እያለች አንተ ሴክስ ጀምረሃል። በምንም ተአምር ፍቅራችሁ እኩል ሊሆን አይችልም። ፍቅራችሁ ስለ ልታረጋት የምትችለው እሷን ማኒፕሌት ነው። ማኒፕሌት ስለ መኒ ዋይዝ ሊሆን ይችላል፣ በጸባይ ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። አንተ ከእሷ በላይ ላይፍ ላይ ኤክስፒሪየንስ አለ። እሷን እንደ አንድ ፕሮጀክት እንደ ጌም ነው እንጂ የምታያት እንዴ ልበልህ አይደለም። ልነግርህ ነው አላዛር፣ እሷ ማኒፕሌት ነው የምታረጋት አለ። ይህም ምልህ አሁን ለአንቺ ግራ እንዳይገባሽ ሀና፣ አላዛር 42 ዓመቱ ነው፣ አንቺ 22 ዓመትሽ ነው። አንቺ ሳትወለጂ እሱ 20 ዓመቱ ነበር እዚህ ምድር ላይ። በዛ ሰዓት ሴቶችን ያውቃል፣ ብዙ ነገር ያውቃል። አላዛር አሁን ከፈለገሽ ዛሬውኑ አንቺን ማግባት ይችላል። ገንዘብ አለው፣ አሜሪካ ነው የሚኖረው፣ ብዙ ኤክስፒሪየንስ አለው። የምትፈልጊውን እህት ማለት ይችላል። እንዳለ በሚያደርግልሽ ነገር ነው ፍቅሩ የሚመዘነው። ገብቶሻል? ዝም ብሎ ሳያደርግ እንዲህ ከቆመ አትወጂውም። ግን እሱ አንቺ ምንን እንደምትወጂ ያውቃል። ለምን ገጠመኞች ያገናኛችሁ፣ ውሏችሁ አንድ ላይ አይደለም። የእድሜ ጋፕ አለ፣ 20 ዓመት ምናምን። ሀገራችሁ አንድ አይደለም። የምትለብሱት የምትጠጡት ምግብ አንድ አይደለም። ብዙ ነገር ተቀያይሯል። ግን ምን ያውቃል? በኤክስፒሪየንስ ሀና አንድ የ20 ዓመት የ21 ዓመት ልጅ ምን እንደምትፈልግ ያውቃል። ስለዚህ የምትፈልጊውን ነገር ቁጭ ማለት ሾፒንግ ነው መስጠት፣ ውጭ ሀገር ነው መስጠት፣ ቪዛ ነው መስጠት፣ ልብስ ነው። ቆይ አላዛር የምሬ ነው የምልህ፣ በምታደርግላት ነገር ማኒፕሌት ታረጋትና ትወዳለች። ግን ያ ኳሊቲ የጠፋ ቀን አብረሃቶ ነው። የምሬ ነው የምልህ። አንተ ያ ኳሊቲ አሁን ለምሳሌ ዲያስፖራ ነበር፣ እሷ አፈቀረች ወይም እንትን አረክ የሆነ ነገር አረክላ ወደደች። እነዛን ሰፕላዮች ያቆምክ ቀን ወይኔ ባለቤቴ ውዴ ብላ አትቀጥልም። እንደዛ ብላ የምትቀጥለው ከእድሜዋ ብዙ ያራቀ ሰው፣ ከእሷ ጋር አብሮ መደሰት፣ አብሮ የላይፍ ኤክስፒሪየንስ ማየት የሚችል ሰው። ይህን ስለ ለራሴ እያመቻቸው ሳይሆን እኔም በጣም ታላቋ ነኝ። እኔም አሉ እኔም በ8 ዓመት በልጥሻለሁ። አንቺን አብሮ የሚሄደው አብሮ ብዙ ነገርን ማሳለፍ የሚችል ነው እንጂ ፍላጎታችሁ ምናችሁ የተለያየ ሆኖ ይጋባል ብዙ ሰው። እኔ በጣም ብዙ የተጋባ እሱ 38 ዓመት ሆኖ እሱ 18 ሆኖ የተጋባ ብዙ ሰው አውቃለሁ። ከ4 ዓመት ምናምን በኋላ ይፋታሉ። ከ3 ዓመት ከ5 ዓመት በኋላ እንደ ድሮ ዘመን ቢሆን ምንም የምታዩ ነገር የለም። የውጭ ላይፍ አታይም። ሶሻል ሚዲያ የለም። ምን የለም። ልትቀጥ ትችላለች። እናቶቻችን በደፈናው ቀጥለዋል። አሁን ግን የምታዩ ነገር አለ። ገብቶሻል? የምታዩ ነገር አለ። ከ8 ዓመት በኋላ እኮ ያሊ ወገብ እኮ አይሰራም። በቃ ወንድ ልጅ ከ50 ዓመት በኋላ በቀን አንዴ ነው። ሳይንሱ ነው የሚለው ከ50 ዓመት በኋላ ማለት ነው። እኔ ወለ አላዛዳይ አላዛዳይ አው ዱ በረዘዩ ኤኒ ፖይንት ኤኒ ፕሌስ ማለት ተማን አሊ ልንገር ሄደ ጎግል ላይ አቬሬጅ ከ50 ዓመት በኋላ ስጎጉሎ ብታድር የኔ አባት ከሳይንስ ማምለጥ አትችልም እኮ። ከ10 ዓመት አላዛር ከ50 ዓመት በላይ ስትሆን በቀን አንድ ጊዜ ነው የሚቆምልህ። መድኃኒት ከተጠቀምክ 2-3 ሊሆን ይችላል። ሳይንስ ነው የሚለው። ሄደ ሳይንስ ያ ቲንክ ኢትዮጵያ ያለው ጉግል እና አሜሪካ የሚመጣው አንድ አይደለም መሰለኝ። በአሜሪካ ቪፒኤን አገናኝቼ እሺ ምን አንተ የምትለው ያንተን ሀሳብ እንሰማ። ኖ ሀሳብ ነው። ለእኔ ፐርሰናሊ የእድሜ ጋፕ አለው። ለእኔ አሁን ኤኒባዲ እኔ ሲንስ አቢን አሜሪካ ኪድዬ ኢቨን ኢትዮጵያ ድሮ በ13 በ14 የሚጠበጠቡ ነበር። አዊሽ እኔ ድሮ ሰው በሆን ኖሮ ቤቢ በ13 14 ኢዚ ግን በአሁኑ ሰዓት ላይ ኤኒዌር አቨሬጅ እድሜ ከ10 እስከ 15 ዓመት ነው ሰው እየተጋባ ያለው። ይህንን እነግርሃለሁ። አሜሪካምና ኢትዮጵያምና ማጆሪቲ ሜሬጅ ሃፕን ቢትዊን ስለሆኑ ነው። አላዛር አንተ ሁሉን ነገር አንተ ኦፒኒየን አድርገው አዳምጠኝ። እኔ ሪያሊቲውን ነው የምነግርህ፣ አንተ ኦፒኒየን ነው የምትነግረኝ። አሁን አመት ይወዝ at this moment አሜሪካ ብትመጣ ማጆሪቲ ሜሬጅ ሚኒመም ነው የምነግርህ የ10 ዓመት ልዩነት አላቸው። እኔ ብትጠይቀኝ እድሜ ፕሪፈር ማድረገው ሰው 25 26 ለምን ብለህ ጠይቀኝ። 25 ሴት ልጅ ምንድነው ወንድ ልጅ በ40 ዓመት ልብ ይገዛል ይባላል በሀገራችን አባባል። አቁም ነው የምነግርህ። ጠላህም ወደድክም ጠላህ ይሄ አቁም ነው የምነግርህ። ግን በጣም ልክ ነህ። እኔ ልክ አንተ ማቹርድ ነህ አውቃለሁ። እስማማለሁ። ኦላም ሳይንስ አሁን አሜሪካ እኔ ብትጠይቀኝ እኔ 22 ትክክል ቤቤ 22 ገና ነች። ቤቤ ራሱ ልቧ ተሰብሮ ራሱ አልጨረሰች። እቺ ልጅ ገና ቦይፍሬንድ ይዛ ነገ ብሬክአፕ አድርጋ አልቅሳ እንዲሆንኩ ገና ይሄ ሁሉ ድራማ አላለፈችም። ቤቤ ሽስቱ ያንግ አምቢና ነስቹ በረን እኔ ትዳር ወን ሴት ልጅ ከ25 ከ26 ስታልፍ ሴት ልጅ she's like a 40 years old, she's like 50 years old brain። ሴቶች ቶሎ ነው ኤክስፒሪየንስ የሚያደርጉ ቶሎ ነው መቹር የሚያደርጉት። ይሄ ሷል ልትበሉ ስትፈልጉ መሰከሱ ሐሳብ ነው። አላደገች እግዚአብሔር ይሰጣችሁ ነው። እንዴት ነው am I wrong? አላደገች ይሄ አሁን 24 ዓመቷ ነው። እኔ 23 ዓመቷ ነው። እኔ አሁን 30 ዓመቴ ልይዝ ነው። ከኔ 23 ካገፎታሽ ነው የብስለት ደረጃ የላትም። ከኔ እኩል ኪዲ 23 ዓመቴ ነው። ኪዲ ከኔ እኩል የብስለት ደረጃ የላትም ማለት ነው። አሁን አንተ ችግር እኮ መሆን አሁን አንተ መሆን በጣም አንደርስታንድ እያደረኩ ነው። ናይ ቦን ሴት ልጅ 20 ዓመቷ ሆና ወንድ ልጅ 30 ዓመቱ ሆኖ አስተሳሰባቸው እኩል ነው። ልትበላ ስትል ነው እንደዛ ነው ይባላል መሰለሽ። ወደ ኋላ ኪዲ እሱ የሰዎች አባ ምን ይላል መሰለሽ? አንቺን ልክ ሊበሉሽ አንቺን አሁን የ33 ዓመት ሰው ምናምን ሊበላይ ሲፈልግ የ30 ዓመት ሴት ልጅ እኮ በ20 ዓመቷ በ10 ዓመት ምናምን እኮ ወንድ ልጅ ጋር እኩል ብስለት ነው አደርሽ። ብስለት የሚመጣው አንደኛ ከኤክስፒሪየንስ ነው። ስሚ በተለይ የሪሌሽንሺፕ ኤክስፒሪየንስ ነው የምልሽ። ወንድ ልጅ ከአንቺ ጋር ለመተኛት ወይ አንቺን የራሱ ለማድረግ ሲል ያንን ጋፕ ፈጥሮ
በስለትሽ ደፋ አልበሰልሽም፣ ልጅ ነሽ። ወንድ ልጅ ስላለኝ እኮ ቆይ ስሚኝ ኪዲ፣ ማጆሪቲው ራሱ የሚለው ነው። ኪዲ ስለ ሪሌሽንሺፕ ነው እያወራን ያለ ነው። እኔ 30 ዓመቴ ነው ኪዲ፣ አንቺ 23 ዓመትሽ ነው። እኔና አንቺ እኩል የፍቅር ኤክስፒሪየንስ የለንም። አላዛር እኩል ከአንቺ ጋር የፍቅር ኤክስፒሪየንስ የለንም። ፍቅር ምን እንደሆነ እናውቃለን። ሴክስ ምን እንደሆነ እናውቃለን። አንድን ሴት ለምን መቅረብ እንዳለብን እናውቃለን። በምን በኩል ማኒፕሌት ማድረግ እንዳለብን እናውቃለን። የቱ ጋር ጥሩ ሆኖ መገኘት እንዳለብን እናውቃለን። አውቀን ይሄ እናንተ እንዴ ልበላችሁ በርድ ብሬን ይሉታል ፈረንጆች። ትንሽዬ ማይንድ ሲኖራ በስያለሁ ቲና የ30 ዓመት ላይ ትንጠለጥያለሽ። ጣ ያደርጋል። ቨርጂኒቲሽን ይወስዳል፣ ያስረግዝሻል። የህይወትሽን ፕራይም ታይም ይወስድና ሲንግል ትሆኛለሽ። አላዛር አይ እኔ የምለውን ነው። እኔ ራሴን ነው የምልህ። 10 ዓመት በቂ ነው። ከ10 ዓመት በላይ ያለ ሪሌሽንሺፕ ሰውየው ኢዘር ፔዶ ነው ወይ ሴቷ በጣም ጅል ናት። ከይቅርታ ጋር እኔ ማስበው እንደዛ ነው። በጣም ገባኝ። በቃ ሶሪ እናቷ አንቺ ልጅ ነሽ ገና። ልጅነት አይደለም ሪያሊቲው ነው የምልህ። እኔም እኮ ሞንና እኔ እንደገባኝ ከሆነ ኪዲ ሞን በጣም በፐርሰናሉ ኤክስፒሪየንስ ሰም ቡልሺት ቤቢ ከምታስበው በላይ በጣም ከብዙ ሰው ጋር ይኖር አይደል? እኔ ደግሞ የሚሰማኝ ለወራ ወደ አመት ይዩዝ እኔ አሮን ከወቹ ሰይሞኒ ላይክ አጤ እንደረደኝ ሞን ጋር እሺ። አሁን ሳሌ ነገርኩ እኮ ዋናው ነገር ኤክስፒሪየንስ የሚጠቅመው ለዛ ነው። ሞንዬ እኔ ሞር ኤክስፒሪየንስ ስለሆንኩኝ እኔ ይችል ልጅ አሁን ኢፍ ለምን ነገር ለሴ ማንች ማዶና ሲአሊ አሮን ኪረድ ሜ ምናምን ብላ እኔ በቃ ካንተ ጋር በመሳች ደስ ይለኛል ብላ ብትገባ ሺ ጋት ዘ ሞስት ኤክስፒሪየንስ ነገር ኤቨር ኖ ሄርዝ ነገር አይ ኖ ሃው ቱ ትሪት ሌፍት ኤንድ ራይት ነገር አባና በጣም ልክ ነህ። እዚህ ነገር እኮ ታስደስታለህ፣ የሚያስደስታትን ነገር ትሰጣታለህ። ህይወቷን ማለት ነው። ስማኝማ 10 ዓመት ልሰጣት እችላለሁ በትንሹ አይደል ያለን ኪዱዬ። ቀደም እንደኛ ያለው ሞዳችን ምን ማክን ጊፍት እስከ 10 years ከዛ በኋላ በፈታኝ ምንም አይመስለኝ። አላዛር አንድ ነገር ልንገርህ አላዛር፣ አሁን ሀኒቾ ሶሪ ሜንሽን እናድርገው በግልጽ እናድርገውና ሁለታችሁ ፍቅር ውስጥ ገባችሁ። እሷ 22 ዓመቷ ነው፣ አንተ 42 ዓመት ነው። የሚያስፈልጋትን ፍቅር ልትሰጣት ትችላለህ። ሴክሱ ላይ ጎበዝ ልትሆን ትችላለህ። እንዴት አድርገህ ሴትን ማቅበጥ ማሞላቀቅ እንዳለብህ ኤክስፒሪየንስ አለ። የምትፈልገውን ፈትፍተህ የምትወስዳት ቦታዎች አሉ። ሲኒማ ቤቶች ሊሆን ይችላሉ። ኢቨን ከፊልም ራሱ ሰጀሽን የሚገራርም ነገር እኮ ልታደርግላት ትችላለህ። እሷ ግን ለምን ልትወድ ትችላለች? አንድ የጋራ የሚያደርጋችሁ ነገር ምን ይኖራል? ለምሳሌ ብዙ አንድ ሰው ሀበሻ ወይ የሌላ ሀገር ዜጋ ለምንድን ነው የሀገሩን ዜጋ ማግባት የሚፈልገው? ለምንድን ነው? እኔ አሁን ነጭ ባገባ ደስ ይለኛል፣ ግን ነጭ እንደ ሀበሻ ሚስት አትሆንልኝም። ሀበሻዋን ነው የምፈልጋት። ለምን? አስተዳደጋችንን ታውቋለች። የልጅነት ኖስታልጂክ የምንለው ይሄ የሚሞራችን ማለት ነው። እሱን ስታነሳ የምትፈጥረው ኢንቲሜሲ ያለ ያደግክበት የምግቡ የእህሉ ሽታ፣ አሰራሯ፣ ባህልህን መምሰሏ፣ የምትሰማው ዘፈን፣ እየሰማ ያደግከው ዘፈን ምናምን በአንተና በዚህች ልጅ መካከል አሁን በጣም ጋፓለ። እንኳን በአንተና በእኔና በሷ መሀል በጣም ጋፓለ። አሁን ይቺ ልጅ እርግጠኛ ነኝ አባባ ተስፋዬን አይታችሁ አታውቅም። አንተ ስለ ልጅነትን ለማውራት አባባ ተስፋዬ ስትል ለእሷ የሆነ አዲስ ማታውቀው ኤክስፒሪየንስ ጭራሽ ምንድን ነው የሚያወራው? ነንሴንስ ነገር እያወራህ ነው የሚመስላት። እሷ ደግሞ መታ እዚህ ጋር ዱሊንጎ ምናምን ብትል ወይ ደግሞ ቋንቋ ለመማሪያ ወይ ደግሞ የማን የህፃናት ፊልም ይሄ ምንድን ነው አሁን ለፈላው ለጩጬው ሲከፈት ማውቀው የሆነ ዘፈን አለ ዩቲዩብ የህፃናቶች ሻርክ ቤቢ ሻርክ ዱዱ ሩዱ ብትል ምንድን ነው ቤቢ ሻርክ? ኦኬ እሷ ተመልሶ ይልና አንተ ሴቶች እሷ ተመልሶ አይደለም። እኔም ማስበውን እኮ ነው ማለት ነው። አንተ እኔ እናንተ እኮ ስለ እናንተ ሀሳብ አይደለም ሪያሊቲውን ነው። ምንም አይነት ኢንቲሜሲ ስለምናወራ እሷ ሀሳቢን አስጨርሰን ኢንቲሜሲ የምትፈጥሩት ነገር የለም ምንም ነገር ላይ አንድ አይነት ነገር እሺ መልሽ አንቺ ላይክ እናቱ ይልሽ ፍሪ ሆነሽ በማይንድሽ ይሄ ነገር ቢፈጠር ብለሽ እንዴት ሪያክት በእናትሽ አንቺ በራስሽ ወይ መልሽልን በቃ ሶ ዊ ካን አንደርስታንድ ኢት ሪያሊቲውን እንድናውቀው እናቱ የእድሜ ጋፕ ላይ በእድሜ ጋፕ ላይ እኔ ኖርማሊ እስከ 10 ዓመት ኖርማል ይመስለኛል ለእኔ ማለት ከዛ በላይ 20 ዓመት ወይ ከ10 ዓመት በላይ ኪዲ ኖርማል ነው ብለሽ ታስባለሽ? 5 ዓመት 5 ዓመት የ5 ዓመት ልዩነት ነው ኪዲ የምትፈልጊው አንቺ? ያ ኦኬ ደስ በቃ ሴቶቹና የአስተያየት እንሰማለን። ሰው ክለር ሪያሊቲ በራጤ እንደረዳይ እኔ አሁን ብትጠይቅኝ አልኩሽ እኔ የምኖርበት ሀገር አቬሬጁ ነው። እኔ ባሪ ጻፉላችሁ አሜሪካ ያለ ሰው አቬሬጁ ነው የምነግርሽ፣ በእውነት ነው የምነግርሽ። አንዱ 42 ዓመት ሰውዬ ነው 42 ዓመት ልዩነት ያላችሁ ነው የተጋቡት። ደስ ማለት ቆይ አስጨርሰኛል። ኢትዮጵያ ውስጥ ሚስ ኢትዮጵያ የተባለችው ልጅ ታገባላለህ። ኳሊቲው አለ፣ የእድሜው ነገር አለ፣ ሁሉም ነገር አንተ ታሟላለህ። አታሟላም አላልኩም፣ ግን ያንን አጌቹ ፖይንት እኔ አልኩን ነው የምነግርህ። የኔ አሁን የኔን ሀገር አሜሪካ ያለውን በአበሻውን ሶሳይቲ ቢታል አቬሬጁን ነው የምነግርህ። አሜሪካ ከ10 እስከ 15 ዓመት ኖርማል ነው። ሰው ተከፋፍሎ ተዋልዶ ይኖራል። በኋላ ከ10 ዓመት በኋላ ወጣቱስ እየተፋታ አይደል እንዴ? ለዛማ ከሆነ ወጣቱስ ኪዱ እየተፋታ አይደል? ወጣት ተጋባተው በ25 በ30 ተጋብተው ገና በሁለተኛው ዓመት የተፋታ ስንት ህዝብ አለ አይደል እንዴ? ኪዱ ለዛማ ከሆነ አላዛር ያንተ ስንት ነው? ኖ እኔ ቤቢ አንተ ምትለው አንተ ቢሆን ደስ ይለኛል። 16 ዓመት 15 እስከ 20 እኔ አሜሪካ ኖ እኔ ስለ ራሴ አልተናገርኩም። እኔ አልኩት እኔ ቅድም ያልኩት ምንድን ነው አብዛኛው 16 እኔ አሮን ጊቭ አ ፋክ ቢች ጋር 20 years difference or 5 years difference or 3 እኔ አልኩሽ as much as I get what I want I'm good with it I don't have እሱም ያን ግን ለምሳሌ አሁን ቀደም ሆንኩ አልኩሽ አሁን ሲንግል ማም አልፈልግም ማለት እኔ ትመቸኛለች ቂጤን ቆልቼ ነው የምገባው እኔ እሷ ትመቸኝ ልጅቷ ትመቸኝ እሺ as much as background አጥሩ እገባለሁ እኔ አሮን ዲስክሪሚኔት ቤቢዬ ምን ለምን በይ at this age እስከ ዛሬ ያለሁበት እድሜ ላይ ብዙ ኦፖርቹኒቲ ነበረኝ አልተጠቀምኩባቸው so I'm not in a position to choose and pick አሊ በጥልቅ ይቅርታ ልጠይቅ
አሁን አንተ ከሀና ጋር ተጣበስክበል። ቆይ ስማኝማ፣ ለመጨረሻ ጊዜ ተጣበስክ። አሁን ወይ በሀና ኤጅ ያለች ከ22 ዓመት ሴት ጋር ተጣበስክበል አለ። ምን እያደረጋችሁ ነው የምታሳልፉት? ወይ በምንድን ነው አግባቦታችሁ ወይ መግባባታችሁ የምትጨምረው? አሁን ምን ለምሳሌ አንተ ምንድን ነው የምታደርገው? ገርፍሬንድ ይዘህ ስትወጣ ገርልፍሬንድ እኮ አይደለም ስለ ፍቅር ገባ ይዞ ለማውጣት እኮ አይደለም ስለ ምንድን ነው አሁን አንተ እሷ እንድትወድ የምታደርገው once you in, you get to get the list. So I'm a human. The chili nani if no man. If you get out, we go dinner in the sabu, we go in the bar, we chill time to time. About life, nigga. About life. About what you want. Dream I'm just letting you know. Nakar kuku. The problem is having dating from 19 ska 23 dress etrijini date mara gilla bacho seriously shipus magwat ma gabacho man bet ምክንያት ምንድነው? They haven't experienced real life yet. So this type of people አይገቡም። እኔ አልፈልግም ነገርኩህ እኮ እኔ ብትጠይቀኝ anybody over 25 26 27 I feel like they matured. They're very matured enough to know what they want in life. That's all about maturity እኮ አትንደረድ። አሁን እናንተ እንኳን አላግባባን ነው። እኔ በጊዜ ስላልተጠቀምኩኝ I'm not in a position to choose my በጊዜ መጠቀም አይደለም አላዛር። አንተ አሁን የ33 ዓመት የ32 ዓመት ሴት ዴት ብታደርግ ኖርማል ነው ብዬ ነው የማስበው። 29 28 ኖርማል ነው ብዬ አስባለሁ። That's what I'm telling you. እኔ እኮ I'm not saying it's right to date 20 years. It happened. እዛ ጋር ብዙ ተጋብቶ ይኖራል አቅንም ነገር ሜቢ ጭቋ ገንዘብ በና እሷ ብትወጣ ይሻላል። በና ብዙ እኮ ጌም ሀኒቾ ውጪና አንቺ ተጮቺ የራስሽ አደንደረዳይ ሞኒ አሁንም ይሁን እኔም ምነግርሽ ነገር ላይፍ ነው የምነግርህ። አሁን እኔ ስለና ስለ አንተ ነው ሞስት ኦፍ የሚያወራው ስለ ጨዋታችን ለአንተ ተብሎ ለኪት እኛ የምንጮተው ግን ፐርሰናሊ የምነግርህ በተለይ እግዚአብሔር ማላይ እንደሚጥልህ አታውቁም። አንተ እስከዛሬ ኖ ምናምን ብሎ መድኃኒዓለም ማላይ እንደሚጥልህ አታውቅም። እኔ እየነገርኩ ማንን እንደማገባ አላውቀውም። እግዚአብሔር ሶስት የፈታችሁም ላይ ልወድቅ እችላለሁ፣ ላገባ እችላለሁ። 1 2 3 ግን እንደራሴ ለራሳችን የምናወጣው ስታንዳርድ ምኞት ሳይሆን ኢማ ስታንዳርድ የምንለው ከዚህ በታች ከሆነ ዴት አናደርግ የምንለው። ለእኔ አሁን ዴት ላደርግ እችላለሁ፣ ፈል ላደርግ እችላለሁ። ቆይ ስማኝ ማለ ፈል ላደርግ እችላለሁ። ይህንን ዝም ብዬ አይደለም ኤክስፒሪየንሱን ያመጣሁት። እኔ ቂጤ እስኪቃጠል ድረስ ልጅ ያላት ሴት ወድጄ አውቃለሁ። እንዲህ እስካብድ ድረስ ማለት ነው። 3 ዓመት አንድ ቀን ሳልስማት እንደ ወንድም እያየችኝ 3 ዓመት ቆይቻለሁ። በሰዓቱ ግን ልጅ ነበርኩኝ። 21 ዓመት 20 ዓመቴ ነበረ። ለእኔ የሚታየኝ ከእሷ ጋር መውጣቴ ነው። ገብቶሃል? አንድ ቀን ዴት ሳናደርግ ግን አሁን ያለሁበት ማይንድ ላይ ስደርስ ብዙ አየሁ። ልጅ ያላት ሴት ዴት አድርጌ አውቃለሁ። እልል የተባለላ ቆንጆ እዚህ ቲክቶክ ላይ እስካሁን የሚያለቅሱላት እዛ ጋር ዴት አድርጌያለሁ። እንደዚህ አይነት ሴት ልጅ አላት። ምን ስታደርግ ነበር? ልጅ ነበርኩ እኮ አንተ እድሜ አሁን ባለንበት ጄኔሬሽን አሁን ባለንበት ጊዜ እኮ ሞት ያን እኮ ለማውራ እኮ የዛሬ 9 ዓመት ታሪክ እኮ no for the last 10 years the last 12 years ሶሻል ሚዲያው ዩቲዩቡ ኮሚኒኬሽኑ አለ ኢሜጅ ያለ ዋይፋይ ራሱ ሬር ነበር። አንተ በ21 ዓመት እችን ሴትዮ 3 ዓመት ሙሉ ሳትነካ ሳትሰማት ያለው አለ። በእኛ ጊዜ ሬር ነበር። አንድ ሰው ጋር ዴት አድርገህ ራሱ ወይ አንድን ሰው ወደህ ሙቭ ለማድረግ ራሱ እንደምታስበው ኢትዮጵያ ውስጥ የዛሬ 10 ዓመት 12 ዓመት የሆነ ሰው ላይ ኦብሰስድ ከሆንክ ከዛ ሰውዬ ውጪ የምታገኝበት ቻንስ ሬር ነው። ግን ባገኝ ራሱ ስለፈለግኩት ነው ኦብሰሽኑ እሷ ላይ ኦብሰስድ ሊሆንኩት። ገብቶሃል? ያ ስማኝ፣ ቨርጅን መሆኔ ብቻ ሳይሆን በህይወቴ ትልቅ መማር ያለብኝን የቀለምም ሆነ የህይወት ሌሰን ካስተማሩኝ ሰዎች መካከል አንዷ እሷ ናት። በጣም ማቹርድ ነበረች፣ በጣም ጎበዝ ነበረች፣ በጣም ጠንካራ ነበረች። ለምንም ነገር አይምሮዋ ፋስት ነበረ። ከኔ ጋር በጣም ብዙ እኔ የምሰማውን ዘፈን ትሰማለች፣ ፊልም ታያለች፣